ከፖርቶሪኮ ቀውጤ ጎዳናዎች ጀምሮ እስከ ሂውስተን ቴክሳስ የቦክስ ሜዳዎች ድረስ በቦክስ ውድድር ብቻ ሳይሆን በህይወት ግብግብም እየታገለና እየተቧከሰ በመቆየቱ ህይወቱን ለማቅናት ሞከረ። ቡጢዎቹ ዝናን ብቻ ሳይሆን የህይወቱን ማቅጣጫ ቀየሩለት። ከፕሮፌሽናል ቦክሲንግ ጡረታ ከወጣ በኋላ ጂም ቤት ከፍቶ ወጣት ተፋላሚዎችን ማሰልጠን ጀመረ። በስሩ በርካታ ታዳጊዎችን በማሰልጠን እርሱ የተጓዘበትን ከባዱን መንገድ እንዳይጓዙ መንገድ ያሳያቸውና ያስተምራቸው ነበር። በተፋላሚዎቹ ቡጢ ተመቶ ለመውደቅ አስቸጋሪ የነበረው ራሞን ሶሳ ለፍቅር ግን ተንበረከከ። ከመጀመሪያ ትዳሩ በብዙ ህመምና ጉዳት የተፋታ በመሆኑ ሴት ወደ ህይወቱ ዳግም ላለማስገባት ወስኖ ነበር። ግን በ2007 ማሪያ ሶሳ ወደ ጂሙ ሰተት ብላ ገባች። በመቀጠልም ወደ ህይወቱና ልቡ ገባች። ማሪያ ሶሳ ጸዴ ሴት ነበረች፣ ግርማ ሞገስ ያላት፣ በለሆሳስ የምታወራና የዋህ ሴት። ማሪያ ከሜክሲኮ ተሰዳ ወደ አሜሪካ የመጣች ሲሆን 2 ልጆችም አሏት። በስደት ምድር ከህይወት ጋር ግብግብ እርሷም ገጥማ ነበር። ለመኖር አንዳች እርጋታ አስፈልጓት ነበር። ራሞንም በጂሙ የሥራ ዕድል አመቻቸላት። ራሞንና ማሪያ በጂሙ አብሮ ሲሰሩ መቀራረብ መጣ። ብዙ መነጋገር፣ ብዙ መሳቅና አብሮ ማሰልጠን ጀመሩ። ተቀራራቢ የህይወት ታሪካቸው ራሞንን በጣም ሳበው። ከዚህ በፊት ሴት ላለማፍቀር የወሰነውን ውሳኔ ችላ አለ። አምላኬን ሰው ስጠኝ ብዬ ለመንኩት እሷን ነበር አለ። በአስገራሚ ፍጥነት በፍቅር ወደቁ። በአንድ ዓመት ውስጥም ተጋቡ። ጂሙን በጋራ መምራት ጀመሩ። ቢዝነሳቸውም ማደግ ጀመረ። የአካባቢው ሰዎች የስኬት ታሪክ ተምሳሌት ሆኑ። ራሞን ማሪያ ግሪን ካርድ እንድታገኝ በብዙ ረዳት፣ ተሳካለትም። ልጆቿንም በሚያስፈልጋቸው ነገር ሁሉ ያግዝ ነበር። ለማሪያ ልቡንም፣ እምነቱንም፣ ጊዜውንም፣ ገንዘቡንም ሁሉንም ሰጥቷት ነበር። ከሩቅ ሆኖ ለሚመለከታቸው ሰው የሚያስገርሙ የፍቅር ምሳሌዎች እስኪሆኑ ድረስ ተቀራረቡ። ታዲያ ይህ ፍቅር ብዙም አልቆየም። ቀስ በቀስ ቤታቸው ውስጡን እየተሰነጠቀ መጣ። ማሪያ እየተቀየረች መጣች። በመጀመሪያ ትንሽ አለመግባባት የነበረው ወደ ጦፈ መደበኛ ጥል እየተቀየረ መጣ። ማሪያ ሁሉንም ነገር ተቆጣጣሪ መሆን ጀመረች። ባህሪዋም በጣም ቀዝቃዛ ሆነ። ራሞንን ከልጆቹ እንዲርቅ እስከ ማድረግ ደረሰች። ሰላማዊ ንግግሮችን ሁሉ ማጣመም ተያያዘችው። የደስታ ጊዜያትን ሁሉ ወደ ውጥረት መቀየር ስራዬ ብላ ተያያዘች። ከዕለታት በአንዱ በጦፈ ንትርክ መሃል በፈለግኩት ሰዓት ላስገድል እችላለሁ ብላ ጮኸችበት። ራሞን ደርቆ ቀረ። በስተት ያመለጠ የቁጣ ንግግር ነው ወይስ የተደበቀ ክፋት ነው? አለየም። ለጊዜው ግን ስቆ ማለፍን መረጠ። እንዲህ ያለውን ነገር ለማድረግ ያሰበ ሰው ምንም ቢሆን አውጥቶ ሊያወራ አይችልም ብሎ አሰበ። ነገር ግን ከወራት በኋላ እውነት በሩን ያንኳኳ ጀመር። ከዚህ በፊት የጋንግ ግሩፕ አባል የነበረ፣ አሁን ግን ህይወቱን ለመቀየር አስቦ ከጋንግ ግሩፕ አባልነት ራሱን ያወጣ ሙንዶ የተባለ ግለሰብ በእነ ራሞን ሶሳ ጂም ይሰለጥን ነበር። ይህ ግለሰብ የራሞን የቅርብ ወዳጅ ሲሆን ከዕለታት በአንዱ ማሪያ ከትንሽ ልጇ ጋር በሹክሹክታ ስታወራ ተደብቆ ስለማያወሩት ጉዳይ ይሰማል። ማሪያ ለልጇ ባሏ እንዲሞት መፈለጓን በአይኖቿ ጥላቻ ተሞልቶ ስታወራ ይሰማታል። ሙንዶ እንደምንም በቀጣዩ ቀን ማሪያን አግኝቷት ስለ ሁኔታው አወጣጣት። ማሪያ ሙንዶ ቀድሞ የጋንግ ግሩፕ አባል መሆኑን ስለምታውቅ በዚህ ጉዳይ ላይ እንዲረዳት ጠየቀችው። ለጊዜው እንደሚተባበራት፣ እርሱም ቢሆን ራሞንን ብዙ እንደማይወድ ይነግራታል። ሙንዶ ወዳጁ ላይ አንዳች መጥፎ ነገር ሊሆን መሆኑ ስላሳሰበው በምን አይነት ሁኔታ ነገሩን ማክሸፍ እንደሚችል ማሰብ ጀመረ። ጉዳዩን የሚፈጽም ፓኮ የተባለ ቅጥር ገዳይ ያውቃለሁ በማለት የውሸት ታሪክ ፈጥሮ ለማሪያ ይነግራታል። ከዚህ በኋላ ወዲያው ስለ ሴራው ሙሉ በሙሉ ለወዳጁ ለራሞን ይነግረዋል። ራሞን ምን ግጭት በማላቸው ቢኖርም የገዛ ሚስቱ በቅጥር ገዳይ ልታስገድለው ማሰቧ እውነት ሊመስሎ አልቻለም። ጓደኛው እየቀለደ ነው ብሎ አሰበ። በኋላ ግን ማሪያን ሲያገኛት አይኗ ላይ የጠለቀ ጥላቻ ሲያይ ነገሩ ያስፈራው ጀመር። ራሞን ጓደኛውን ሙንዶን በማግኘት ከማሪያ ጋር ስለ ቀጣይ እቅዳቸው እንዲያወሩ ተማከሩ። ማሪያ ለባሏ ገዳይ $2000 ለመስጠት ተስማማች። ምንም አይነት ማስረጃ እንዳይገኝ ፈልጋ ስራው በጥንቃቄ መሰራት አለበት በማለት ለሙንዶ ነገረችው።
ራሞን አዲስ የስልክ ቁጥር በማውጣት የገዛ ራሱ የቅጥር ገዳይ ፓኮ ለመሆን ተወነ። ፓኮ ሙንዶ በውሸት የፈጠረው የጋንግ ቡድን አባል ነው። እንደ ቅጥር ገዳይ ሆኖ ስለ ጉዳዩ ራሱ ባወጣው አዲስ የስልክ መስመር ከሙንዶ ጋር የተጻጻፉት መልእክት ለማሪያ ሙንዶ አሳያት። የራሱንም ግድያ ቀብድ በሙንዶ በኩል ከሚስቱ ተቀበለ። ጉዳዩን በሚስጥር ለፖሊስ አሳወቀ። በቴክሳስ ከሚገኙ መርማሪዎችና ከኤፍቢአይ ጋር በመተባበር የራሱን ሞት ጫካ ውስጥ ለመተወን ተሰማሩ። የመኖርና የመሞት ትልቁ የህይወት ድራማ። ራሞንን ወደ ጫካ ወስዶት ፊቱን በውሸት ደም ቀቡት። ጭንቅላቱ በጥይት የተመታ አስመስለው ሜካፕ ሰሩለት። በጫካው ውስጥ በተቆፈረው ጉድጓድ ውስጥ ራሞንን አይኑን ገልጦ እንደሞተ በማስተኛት ፎቶ አነሱት። ሙንዶ ያነሱትን ፎቶ ወስዶ ለማሪያ አሳያት። ማሪያ አፏን ከፍታ ጮክ ብላ ሳቀች። እጇንም በማጨብጨብ በደስታ ጮቤ ረገጠች። በመጨረሻም ተፈጸመ በማለት መርካቷን ገለጸች። ፖሊሶችም የፈለጉት ማስረጃ ነበርና ማሪያ በነፍስ ማጥፋት ወንጀል ተከሳ የ20 ዓመት ጽኑ እስራት ተፈረደባት። በፍቅር ገነባውት ብሎ ያሰበው ትዳሩ ዳግመኛ ልቡን ክፉኛ አቆሰለው። ከልብ የወደዳችሁት ሰው ሊቀብራችሁ ጉድጓድ ሲቆፍር ምን ይሉታል? ራሞን ይህንን ሁሉ ቢያሳልፍም ራሱን ለመጉዳት ማቅ ለብሶ አልከረመም። ያለውን ቀሪ ጉልበት አጠራቅሞ በመቃብሬ ላይ መራመድ ችያለሁ በማለት ታሪኩን ለዓለም አጋራ። ለመኖር ሲል ራሱን ቀበረ። የገዛ ራሱን የውሸት ሞት ተወነ። ራሞን ከዚያ ክስተት ወዲህ ጠንክሮና ብልህ ሆኖ እንደ አዲስ ራሱን አገኘ። አሁንም ታዲያ ልቡ ለፍቅር ክፍት ነው። ቸርን ሰንብት። የተወደዳችሁ የሲያሲያ ቲዩብ ተመልካቾች ታሪኮችን በከፍተኛ ጥራት ማቅረብ እንድችል ቻናሌን ሰብስክራይብ፣ ሼር፣ ላይክ በማድረግ ይተባበሩኝ። አመሰግናለሁ።